ጂፋሬ ወቅታዊ ሀገራዊና ቀጠናዊ ጉዳዮች ይቀርቡበታል። ጂፋሬ ቲዩብ ከአፍሪካችን ብሎም ከዓለም አቀፍ ወቅታዊ መረጃዎች የሚቀርቡበት ጂፋሬ ቲዩብ ጥራታቸውን የጠበቁ መረጃዎች እንዲደርሷችሁ ቤተሰብ በመሆን ላይክ፣ ሼር፣ ሰብስክራይብ ያድርጉ። ጂፋሬ ቲዩብ ጤና ይስጥልኝ ውድ ቤተሰቦቻችን እንደምን ቆይታችኋል? ከጂፋሬ ቲዩብ የሰዓቱን ዜናዎቻችን ከሀገር ቤት ከአፍሪካ ብሎም ከዓለም አቀፍ ያጠናቀርናቸውን ዜናዎቻችን ይዘንላችሁ ቀርበናል። ዋና ዋናዎቹን በማስቀደም ጀምራለሁ። አብራችሁን ቆዩ። በኢትዮጵያ የዝንጀሮ ፈንጣጣ ኢምፖክስ ተከስቷል ስለመባሉ፣ ምግብ ነክ ያልሆኑ እቃዎች ዋጋ መጨመር በአጠቃላይ የዋጋ ግሽበቱ ላይ ተጽዕኖ አሳድረዋል ስለመባሉ ከአፍሪካ፣ ቡርኪና ፋሶ ሀያላን ሀገራት ለሽብርተኝነት የሚያደርጉትን ድጋፍ ስለማውገዟ ከዓለም አቀፍ፣ ሃርቫርድ ዩኒቨርሲቲ የትራምፕን አስተዳደር ስለመክሰሱ ውድ ቤተሰቦቻችን ዜናዎቹን በዝርዝር አስደምጣችኋለሁ። በድጋሚ አብራችሁን ቆዩ። ኢትዮጵያ ውስጥ በዝንጀሮ ፈንጣጣ ኢምፖክስ የተያዘ ሰው መገኘቱ ተገለጸ። ጤና ሚኒስቴርና የኢትዮጵያ ሕብረተሰብ ጤና ኢንስቲትዩት ኢምፖክስን አስመልክተው በጋራ በሰጡት መግለጫ በኦሮሚያ ክልል ሞያሌ ከተማ አስተዳደር ከሚገኙ በህመሙ መያዛቸው ከተጠረጠሩ ታማሚዎች በወሰደው ናሙና በኢምፖክስ ቫይረስ የተያዘ ሰው መገኘቱን አረጋግጠዋል። ቫይረሱ እንደተገኘበት የተረጋገጠው የ21 ቀን ዕድሜ ያለው ህጻን ልጅ ሲሆን እናቱም በተደረገው ቀጣይ ምርመራ ለቫይረሱ እንደተጋለጠች ለማረጋገጥ መቻሉም ተመላክቷል። የህፃኑ አባትም ወደ ጎረቤት ሀገር ሄዶ የነበረ መሆኑ መታወቁና የሄደባቸውን አካባቢዎች እንዲሁም ከግለሰቡ ጋር የቅርብ ንክኪ የነበራቸው ግለሰቦችን የመለየትና ክትትል የማድረግ ስራ እንደተጀመረ ይፋ ተደርጓል። ታማሚው ህፃንና እናቱ አስቀድሞ በተዘጋጀው የለይቶ ማከሚያ ተገቢው የሕክምና ክትትል እየተደረገላቸው ይገኛል የተባለም ሲሆን እስካሁን ባለው ሁኔታ የከፋ የጤና እክል እንዳልገጠማቸውም ተጠቁሟል። ጂፋሬ ኢትዮጵያ የደቡብ ሱዳን ሰላምና መረጋጋት ከብሔራዊ ጥቅሟ ጋር የተሳሰረ እንደሆነ ገለጸች። ይህ የተገለጸው የብሔራዊ መረጃና ደህንነት አገልግሎት ዋና ዳይሬክተር አምባሳደር ሬድዋን ሁሴንና የጠቅላይ ሚኒስትሩ የምስራቅ አፍሪካ ጉዳዮች አማካሪ አቶ ጌታቸው ረዳ ከደቡብ ሱዳን ፕሬዝዳንት ሳልቫኪርና ምክትል ፕሬዝዳንቱ ቤንጃሚን ቦልሜል ጋር ባደረጉት ውይይት ነው። የልኡካን ቡድኑ ከጠቅላይ ሚኒስትር አብይ አህመድ ተልኳል የተባለውን መልእክትም ስለማድረሳቸው ተነግሯል። የሀገር ውስጥ ሚዲያ እንደዘገበው ልኡኩ ኢትዮጵያ ለደቡብ ሱዳን ሰላምና መረጋጋት አስፈላጊውን ድጋፍ እንደምታደርግም አረጋግጠዋል። ጂፋሬ ምግብ ነክ ያልሆኑ እቃዎች ዋጋ መጨመር በአጠቃላይ የዋጋ ግሽበቱ ላይ ተጽዕኖ እያሳደረ መሆኑ ተገለጸ። የኢትዮጵያ ሀገር አቀፍ የዋጋ ግሽበት በሚያዝያ ወር 14.4% ደርሶ እንደተመዘገበ የኢትዮጵያ የስታቲስቲክስ መረጃዎች ያመላክታሉ። በመጋቢት ወር 13.6% ሆኖ የተመዘገበው የዋጋ ግሽበት ከሚያዝያ ወር ጋር ሲነጻጸር የ0.8% ጭማሪ ያሳያልም ነው የተባለው። በሚያዝያ ወር አጠቃላይ የተመዘገበው የዋጋ ግሽበት ምግብ ነክ እቃዎች 12.2% ድርሻ ሲይዙ ምግብ ነክ ያልሆኑ እቃዎች ደግሞ 17.9% መድረሱም ተመላክቷል። ይህን የሚያሳየው ምግብ ነክ ያልሆኑ እቃዎች ዋጋ መጨመር በአጠቃላይ የዋጋ ግሽበቱ ላይ ከፍተኛ ተጽዕኖ እያደረገ መሆኑን ተገልጿል ሲል ካፒታል ጋዜጣ አስነብቧል። ጂፋሬ ውድ ቤተሰቦቻችን ከአፍሪካ ወዳገኘናቸው ጉዳዮች ስናመራ ቡርኪና ፋሶ ሀያላን ሀገራት ለሽብርተኝነት የሚያደርጉትን ድጋፍ አወገዘች። ጠቅላይ ሚኒስትር ሪምታልባዣን ኢማኑኤል ኡድራጎ በምዕራብ አፍሪካና ሳህል ከተባበሩት መንግስታት ድርጅት ተወካይ ሊዮናርዶ ሳንቶስ ሲማኦ ጋር ተወያይተዋል። በኡጋዱጉ ተደርጓል በተባለው ስብሰባ አድራጎ ሽብርተኝነት እየተወሳሰበና ህጻናትንም ጭምር እየተጠቀመ እንደመጣ ተናግረዋል። አክለውም ተመድ ለሉዓላዊነታቸው የቆሙ ሀገራትን መደገፍና ለአሸባሪዎች አሻሚ ስያ በመስጠት ሽፋን መሆንን ማቆም አለበትም ብለዋል። ሲማኦ በበኩላቸው የተባበሩት መንግስታት ድርጅት የኑሮ ሁኔታዎችን ለማሻሻል ቁርጠኛ እንደሆነም አረጋግጠዋል። ጂፋሬ ውድ ቤተሰቦቻችን ከዓለም አቀፍ ወደ ያዝነው ጉዳይ ስንሸጋገር ሃርቫርድ ዩኒቨርሲቲ የትራምፕን አስተዳደር ከሰሰ። የትራምፕ አስተዳደር በሃርቫርድ ዩኒቨርሲቲ ዓለም አቀፍ ተማሪዎችን የመቀበል መብት ላይ ክልከላ ጥሎ እንደነበር ይታወሳል። የሃርቫርድ ዩኒቨርሲቲ ፕሬዝዳንት አለን ጋርበር የትራምፕ አስተዳደርን ውሳኔ በመቃወም ክስ መስርተዋል። በዚህም መንግስት የሃርቫርድ ዩኒቨርሲቲን 1/4 ተማሪዎችን ለማስወገድ ሞክሯል። ዓለም አቀፍ ተማሪዎች ለዩኒቨርሲቲው ተልዕኮ ትልቅ ሚና አላቸው። ያለ እነርሱ ሃርቫርድን አይሆንም።
ይህን ህገወጥ ውሳኔ እንቃወማለንም ብለዋል። የትራምፕ አስተዳደር ውሳኔውን ያሳለፈው የማስተማር ነጻነታችንን ለመጋፋት ያደረግነውን ሙከራ ባለማስተናገዳችን ነው ያሉት አለን ጋርበር መንግስት የትምህርት አሰጣጡን ተማሪዎቻችንንና የትምህርት ክፍሎችን እንዲቆጣጠር አንፈቅድም ሲሉም ተናግረዋል። ሃርቫርድ በካምብሪጅ ካምፓሱ ብቻ 6800 ገደማ ከ100 በላይ ሀገራት የተውጣጡ የውጭ ተማሪዎችን የሚያስተናግድ ሲሆን ከእነዚህም አብዛኞቹ የድህረ ምረቃ ተማሪዎች ናቸው። የትምህርት አስተዳደሩ ያሳለፈው ውሳኔን ተከትሎ በካምፓሱ ውስጥ ውዥንብር መፈጠሩን የገለጸው የዩኒቨርሲቲው አስተዳደር ዓለም አቀፍ ተማሪዎች በዩኒቨርሲቲው ለመቆየት ወይም ለመሰናበት በሁለት ውሳኔዎች መካከል እንደሚገኙም አክለዋል። የሃርቫርድ ዩኒቨርሲቲ አስተዳደር ያቀረበውን አቤቱታ ተከትሎ በቦስተን የሚገኘው ፍርድ ቤት የትራምፕ አስተዳደር ውሳኔ ለጊዜው ተፈጻሚ እንዳይሆንም አግዷል። ውድ ቤተሰቦቻችን ለሰዓቱ ከሀገር ቤት ከአፍሪካና ከዓለም አቀፍ የያዝናቸው ዜናዎቻችን እስካሁኖቹ ነበሩ። ፈጣንና ወቅታዊ መረጃዎቻችን እንዲደርሷችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ አብራችሁን እንድትሆኑ የአክብሮት ግብዣችን ነው። ጤና ይስጥልኝ። ጂፋሬ ወቅታዊ ሀገራዊና ቀጠናዊ ጉዳዮች ይቀርቡበታል። ጂፋሬ ቲዩብ ከአፍሪቃችን ብሎም ከዓለም አቀፍ ወቅታዊ መረጃዎች የሚቀርቡበት ጂፋሬ ቲዩብ ጥራታቸውን የጠበቁ መረጃዎች እንዲደርሷችሁ ቤተሰብ በመሆን ላይክ፣ ሼር፣ ሰብስክራይብ ያድርጉ። ጂፋሬ ቲዩብ